ሰላም ጤና ይስጥልኝ ውድ ክቡራትና ክቡራን እንደምን አላችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዝ። ዛሬ እንግዲህ ደስ የሚሉ ቀልዶች እንቀልዳለን። ጋሽ ሰላም ብለናል። እንግዲህ በአዲስ ቪዲዮ መተናል። ሁላችሁም ይህን ቪዲዮ ሰብስክራይብ በማድረግ ጀምሩት። እንግዲህ ከሰሞኑ መነጋገሪያ ከሆነው ሀሳብ እንነሳና ዞረን ቃኝተን እንመለሳለን ማለት ነው። እንግዲህ የመጀመሪያው ቪዲዮ የሚሆነው አርቲስት ፍናን ሰሞኑን ሽምግልና ቪዲዮዎች ተሰርተው ነበረ። እንግዲህ በዛ ላይ በጣም በርካታ ቪዲዮዎች እየተሰሩ ነው ያሉት። እንግዲህ አሁን በድጋሚ ሰብስክራይብ አድርጉና ቤተሰብ መሆን ትችላላችሁ ማለት ነው። እስኪ ወደ መጀመሪያው ቪዲዮ እንሂድ። አፍላ ፍቅር ላይ ያልተመቹኝ ብዙ ነገሮች አሉ፣ እንዲሁም ደግሞ የወደድኳቸው ነገሮች አሉ ማለት ነው። ስለዚህ በነዛ ላይ ሀሳብ እንሰነዝራለን። እናንተ አሁንም ሰብስክራይብ በማድረግ የደውል ምልክቷን በመጫን አሁን ፋሚሊ ሆኑ። ወደ ቪዲዮ። የኔ ቆንጆ እንዴት አባታ እንደምታምርኩ አንተ ፍናን እኮ ልታገባ ነው። ምን ፊልም ላይ እንደ ሽምግልና ተልኮ ምናምን አታይ አንተ ተጣልታ ለእርቅ ምናምን እንዳይሆን። አሬ ምን እርቅ ምናምን ነው ሰውዬው። ይኸው እንትኑን ፍናንዬ የኔ እናት ምን ነው አምላኬ፣ በሌሎች ወንዶች አይን ኩራሪት አርጋት ብዬ ለምኜ እኔን ኩራሪት አደረግኝ። ፍናንዬ አስቻለኝ። እኔ እና ልብሽ ሻለሽ እንዴ አታ እኔ መቼም ቢሆን አልተዋትም። ፍናንዬ ውሻም ሞኜ ቢሆን ቤቷ አገባለሁ። ውሻ እንግዲህ ፈታ እንዳደርጋችሁ ባለሙሉ ተስፋ ነኝ። እንግዲህ ሌሎችም ቪዲዮዎች የተሰሩ አሉ፣ ግን ልክ እንደ መግቢያ ግን ለመጀመሪያው ይህን ካልኳችሁ ይበቃል። ሌላው ወደ ሁለተኛው ሀሳብ ወደ አፍላ ፍቅር እንመጣለን ማለት ነው። እንግዲህ አፍላ ፍቅር ላይ የወደድኳቸው ፓርቶች ተመቹኛውን አሉ። በዛው ግን በጣም ያስጠላኝ የደበረኝ ነገር አለ። እሱን ነገር ሼር ላድርጋችሁ። የተሻለ ከሚደብረው ልጀምር ወይስ ደስ ከሚለው? እሺ ከሚያስጠላው ልጀምርላችሁ። ያው ደስታውን መጨረሻ ላይ የምታጣጥሙት ነግራችኋለሁ። እስኪ ለማንኛውም አፍላ ፍቅር ላይ በጣም እውነት ለመናገር ትወናውን በደንብ እየተወጡ ያሉ ተዋናዮች በጣም አሁን ላይ ያሉት አዲሶች ተዋናዮች በጣም እጅግ በጣም ጎበዝ ናቸው። በዛ አጋጣሚ ሳላደንቅ አላልፍም። ግን የሆነ በጣም ያስጠላኝ ፓርት የሚደጋገም ፓርት አለ። ከሲን ከፓርት ከክፍል ተመሳሳይ ሀሳብ ይዘው እና ደግሞ ሀሳቡን ለማስቀጠል ወይም ደግሞ ድራማውን ላለመቋጨት እየተካሄደበት ያለው መንገድ ቦሪንግ። ይሄ በጣም የሚደብር ፓርት ነው። ግን በዛው መጠን ደግሞ የልጆቹን አክቲንግ ሳያደንቅ ማለፍ አልችልም። በጣም የሚገርሙ ትወና ያላቸው ልጆች ናቸው። ግን አሁን ላይ እንደ ሀሳብ አልፎ 600 አካባቢ ገባ ሰብስክራይበሩ። አሁን ደግሞ እስቲ የተሻለ ነገር ስሩልን። አሁን ትልቁ ነገር ለእኛ አይን የመጠን ስራ ስሩልን። ልጆቹ የትወና ችግር የለባቸውም። እንግዲህ ቻናላችሁም በጣም በፍጥነት ነው ያደገው። ካሉት ሴት ኮሞች ውስጥ እንደውም በጣም በቪው አፍላ ፍቅር በጣም የተሻለ ነው ካሉት ስናወዳድር ማለት ነው። ስለዚህ የተሻለ ስራ ስሩልን። ሁሌ ከአጥር ውጡ፣ አጥር ውስጥ አትወሸቁ። ቪዲዮ እንዳለ አጥር ስር ቀይሩት። እሱን ነገር በቃ አሪፍ ነገር አሳዩ። ከዛ ውጭ አክቲንጋችሁ በጣም የሚገርም ነው። ድራማው እንዳያስጠላ ያደረጋችሁት እና ሚኪ አቡሻ አቦቼ ነበረች። አቦቼ እንግዲህ ምንም ማድረግ አይቻልም። አዳዲስ የመጣችሁት ግን እናንተም በጣም አሪፍ ናችሁ። ጥሩ አድርጋችሁ ለመያዝ ሞክራችኋል። ቆንጆ ነው፣ ከሞላ ጎደል አሪፍ ነው። ግን ይሄ ስቶሪ የምትደጋግሙትን ነገር ፕሊዝ ይህ ነገር ስቶፕ አድርጉልና አዳዲስ ነገር ይዛችሁልን እንግዲህ እኛም የተቀበልን እንሰራለን ማለት ነው። ይመቻችሁ። ሁላችሁም የሚለው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ስግጥ ፍምስ አሁኑ ሰብስክራይብ ራሴን ላሳይ ነው።